ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይቶ በእምነት 3 ወር ሸሸጉት። የንጉሡንም አዋጅ አልፈሩ። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነትም ቢያለ ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ከደስታ ይልቅ እግዚአብሔር ሕዝብ ጋር መከራ መቀበል ይመረጥ ብድራቱን ትኩር ብሎ ተመልክቷልና የንጉሡን ቁጣ ሳይፈራ የግብፅ ነገር የቶ በእምነት ነበር የማይታየውን እንደማያይ አድርጎ ጸንቷልና። የሙሴ የመጀመሪያው ምርጫው ምንድነው ካላችሁ የፈርዖን የልጅ ልጅ እንዳይባል እምቢ ያለ አወዳድሮና አመጣጥኖ ነው። ከኑሮ አንፃር ብታይ የሚመቸው ኑሮ የፈርዖን ኑሮ ነው። ቤተ መንግስት መኖርና እንደ ባራ መኖር በጣም የተለያዩ ነገሮች ናቸው። የሚያስፈልገው ነገር ሁሉ እየቀረበለት ብዙ ክብር በሚያስገኝበት ቤት ሆኖ እያለ ያንን ህይወት ግን ጠላ። ከፈርዖን ጀርባ ከሀብታቸው ጀርባ ወይ ደግሞ ከስልጣናቸው ጀርባ ያለው እግዚአብሔር አይደለም። ያለው የጠላት አሰራር ነው። መተቱ፣ አስማቱ፣ ድግምቱ አለ። ከእስራኤላውያኖች ጀርባ ግን ያለው የኪዳን አምላክ እግዚአብሔር አጥርቶ የማየት አቅም ዛሬ እግዚአብሔር ይጨምርላችሁ። ለጊዜው የሚገኘውን ምግብን መጠጡንም እየበሉ እየጠጡ ዘመናዊ ሰው ሆኖ በባርነት መኖርን አልሻም አልፈልግም ብሎ ስመርጥታላችሁ መረጠ። ራሱ እኔ ራሴን እዚህ ውስጥ አልመለከትም ብሎ ሳይ ሁለተኛ ነገር የሙሴ ምርጫ ቁጥር 23 ላይ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና። ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት መሆኑን አስቦ ከክርስቶስ ጋር መከራ መቀበልን ስመርጥና ወራሽ መሆን ይችል ነበር። ነገር ግን እሱን አይደለም ሙሴ የመረጠው። ስለ ክርስቶስ መነቀፍን መረጠ። ስለ ክርስቶስ መሰደድን መረጠ። ሶስተኛ የሙሴ ምርጫ ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ። ይሄ መከራ እንደማይቀጥል ደግሞ የሚቀጥል እንዳልሆነ እግዚአብሔር የሚፈርድበት ቀን አለ። እግዚአብሔር የሚነሳበት ቀን አለ። እግዚአብሔር ሕዝቡን የሚያስብበት ቀን አለ። ነገር ግን አለ ይሄ ደስታ ለጊዜው ነው አለ። መልኬን ቀይሬ ስሜን ቀይሬ በተሰጠኝ እድል ልኑር ብዬ በፈርዖን ቤት መኖር ለኔ በደል ነው እና ለኔ ደስታ የትኛው ነው? ከእግዚአብሔር ሕዝብ ጋር መከራ መቀበል፣ ከእግዚአብሔር ሕዝብ ጋር መገረፍ፣ መሰደድ እሱ ለኔ ክብሬ ነው አለ። ስለ ክርስቶስ መነቀፍን መረጠ። ከእግዚአብሔር ሕዝብ ጋር ደግሞ መሰደብን መረጠ። መሰደድን መረጠ። ይሄ አይሁዳዊ መባል ተብሎ መናቅን፣ መሰደብን እነዚህን ምርጫዬ ነው